ሰላም ናችሁ? እንዴት ናችሁ? ትንሽ ስለ ኢትዮጵያ ፖለቲካ ማውራት ፈልጌ ነበረ እና አብይ የዛሬ 7 ዓመት ወደ ስልጣን ሲመጣ ብዙ ተስፋ የሚሰጡ ነገሮችን አድርጎ ነበር። ህዝቡ አመኔታ ጥሎበት ነበረ። ዛሬ ግን ስናየው አፍተር 7 years ብዙ ነገር ተበላሽቶ ህዝቡ በሱ ላይ ከፍተኛ የሆነ ተቃውሞ እያሰማ ያለበት ሁኔታ ነው ያለው እና ይሄ ለምን ሆነ ብለን ብንል ብዙ ተጠያቂ አካላት ሊኖሩ ይችላሉ። ግን አንድ በአንድ እንየው እስኪ። ለምሳሌ አብይ ስልጣን ላይ በወጣ በ2 ዓመቱ ከቲፒኤልኤፍ ጋር ከፍተኛ የሆነ ግጭት ከዛም ወደ ጦርነት ያመራ ሁኔታ ነበር የተፈጠረው እና ብዙ ሰዎች ያለቁበት ጦርነት 600,000 ሰው ያለቀበት ጦርነት ነው የተካሄደው እና ይሄ ጦርነት ከመጀመሩ በፊት አብይ በኤርትራና በኢትዮጵያ መካከል ያለውን ግንኙነት በማሻሻሉ እና የአልጀርስ ስምምነት ሙሉ ለሙሉ በመቀበል ባድመ ወደ ኤርትራ እንዲሰጥ በማድረጉና ሰላማዊ ሁኔታ እንዲፈጠር በማድረጉ የኖቤል ፕራይስ ተሸላሚ ሆኗል። የኖቤል ፕራይስ ተሸላሚ ሆኖ እንዴት ወደ ጦርነት አመራ ብለን ብንጠይቅ መልስ አናገኝም። በጣም ግራ የሚገባ ነገር ነው። እኔ የጠበቅኩት አብይ ወደ ጦርነት የሚያመራ ነገር ሲመጣ ቢያንስ እኔ ይህንን ማድረግ አልችልም፣ ወደ ጦርነቱን መምራት አልችልም፣ ምክንያቱም የኖቤል ፕራይስ ተሸላሚ ነኝ፣ ሰላማዊ የሆኑ መንገዶች ብቻ ነው መጠቀም የምችለው ብሎ ራሱን ማግለል ነበረበት። ነገር ግን ቀንደኛ የጦርነቱ መሪ ሆኖ ነው የተሳተፈው እና የተወሰነ ተጠያቂነት አለበት ብዬ ወስዳለሁ። በእርግጥ አብዛኛውን የአንበሳውን ድርሻ ሊወስድ የሚገባው ቲፒኤልኤፍ ነው፣ ምክንያቱም ጦርነቱን የጀመረው ቲፒኤልኤፍ ነው። ከዛ በኋላም ሰላም አልተገኘም። የፕሪቶሪያ ስምምነት የቲፒኤልኤፍ እና የፌዴራል መንግስቱን ጦርነት እንዲቆም ካደረገና ወደ ስምምነት እንዲሄዱ ካደረገም በኋላ ሌላ የጦርነት አዙሪት ውስጥ ነው የገባ ነው። በአማራ ክልል አካባቢ ፋኖ እየተንቀሳቀሰ ነው ያለው እስካሁን ድረስ እና ፋኖ የፕሪቶሪያ ስምምነት በመፈረሙ ደስተኛ አልነበረም። ምክንያቱም በስምምነቱ ውስጥ ተሳታፊ አልነበርኩም። ሲቀጥልም እንዴት የፌዴራል መንግስት ከቲፒኤልኤፍ ጋር ወደ ስምምነት ይደርሳል? አሸንፈን ሙሉ ለሙሉ ቲፒኤልኤፍን ማጥፋት ሲገባል እንዴት ከቲፒኤልኤፍ ጋር ስምምነት ላይ ይደርሳል በሚል አኩርፈው ነበረ የተቀመጡት። ከዛ በኋላ ፌዴራል መንግስቱ ደግሞ ትጥቅ የማስፈታት ሂደት ጀመረ እና ፋኖች አማራ ክልል ውስጥ ያሉ ታጣቂዎች ትጥቅ እንዲፈቱ እንቅስቃሴ ሲጀመር በቃ ሙሉ ለሙሉ የአብይ መንግስት ላይ ጦርነት ከፈቱ ማለት ነው እና እስካሁን ድረስ ያልተቋጨ ጦርነት ነው ያለው። የአማራ ክልል ውስጥ ሰላም የለም። ኦሮሚያ ክልል ውስጥም አሁን ሰላም የለም። ኦሮሚያ ሊበሬሽን አርሚ የሚባለው ድርጅት እስካሁን ድረስ እገታዎችን ያካሂዳል። ብዙ ሰዎችን ጠልፎ ወስዶ ገንዘብ ይጠይቃል። መኪና እንደ ድሮ እንደ ልብ መንቀሳቀስ አይችልም በኦሮሚያ ውስጥ እና 3ቱ ክልሎች ውስጥ እስካሁን ድረስ ሰላም ሊገኝ አልቻለም። ቲፒኤልኤፍ በፕሪቶሪያ ስምምነት ወደ ሰላም መጥቻለሁ ይላል፣ ግን እርስ በርሱ ተከፋፍሎ እየተበጣበጠ ነው ያለው። እስካሁን ድረስ የጌታቸው ወገኖችና ማን ነው ስሙ? ያ ስሙ ጠፋብኝ። ሌላኛውን የቲፒኤልኤፍ አንጃ የሚመራው ሰውዬ ሁለቱ ከፍተኛ ግጭት ውስጥ ነው ያሉት እና ሰው ሁላ የሞተበት ሁኔታ ነው ያለው። ቲፒኤልኤፍ እስካሁን ድረስ የቲፒኤልኤፍ ወታደሮች መሳሪያ አልፈቱም። ብዙዎቹ ታጥቀው ነው ያሉት እና ወደ 200 ምናምን ሺህ ሰራዊት ነው እንግዲህ ታጥቆ ያለው ትግራይ ውስጥ የቲፒኤልኤፍ ሰራዊት ማለት ነው እና አገሪቷ ሁላ ጠቅላላ የተበጠበጠች ያለበት ሁኔታና ሰላም የሌለበት ሁኔታ ነው። እንዴት ወደ ሰላም እንሄዳለን የሚለውን ነገር ስናየው መሪ ያስፈልጋታል አገሪቷ። በቃ አንድ የሚያደርግ መሪ እስካሁን ጠቅላይ ሚኒስትሩ ሊያደርገው አልቻለም። ሞክሯል፣ ግን ራሱም ከጦርነት አዙሪት ውስጥ ሊወጣ አልቻለም። እኔ ተስፋ ያለኝ ፕሬዚዳንቱ ላይ ነው። እንደው
ታዬ አስታጥቄ ይሄንን አገር አንድ አርጎ ተፋቅረን የምንሄድበት ሁኔታ ይፈጥራል የሚል ተስፋ አለኝ። ካልሆነ ግን ሌላ የሚችል ፕሬዚዳንት ወደ ስልጣን መምጣት አለበት። ይሄን ለማለት ነው። እኔ በኢትዮጵያ ጉዳይ ላይ የተለያዩ ጽሁፎችን አውጥቻለሁ ከዚህ በፊት የተለያዩ አስተያየቶችን ኮሜንታሪዎችን ጽፌያለሁ። መጽሐፍም አለኝ እና ማንበብ የምትፈልጉ ሰዎች ከስራ አረግላችኋለሁ። እዛ ላይ ተከታተሉኝ። አመሰግናለሁ። አስተያየታችሁንም እጠብቃለሁ። መልካም ቀን ይሁንላችሁ።